ህወሓት እንዲበራ እንደ ሻማ ያቀለጣቸው ተፈናቃዮች ሌላው ሰው ሲያዩት እነሱ እንዲሞቃቸው የሚነድ የሚራመድ ማገዶ ነው እንጂ ሰው ተደርጎ አይቆጠርም። በህወሓታውያን ዘንድ ሰው ተደርጎ አይቆጠርም። ከጥቂቶቹ ውጪ ያለው ህብረተሰብ በሙሉ እነሱ እንዲኖሩ መሞት ያለበት በረሃብም በጥይትም በእጦትም በመፈናቀልም በሌላም መኖር ያለበት አኗኗሪ ወይ የሆነ ምክትል ኗሪም እኮ አይደለም። ምክትል እኮ የተወሰነው ነገር ይደርሰዋል። በቃ ኗሪ አይደለም። እነሱ እንዲኖሩ የሚያስፈልግ አንድ ግብአት ነው፣ ጥሬ ዕቃ ነው። ህወሓት የትግራይ ህዝብን ለረሃብና ለችግር በማጋለጥ ዓለም አቀፉን ማህበረሰብ ለፖለቲካዊ ግቦቹ የመጠቀም የቆየ ስልቱን አሁንም እየደገመው ይገኛል። ይህ ስልት ረሃብን እንደ ሽፋን በመጠቀም ማዕከላዊ መንግስቱን ባለም ፊት ለማጠልሸትና በሰብአዊ እርዳታ ስም የሚገኘውን ሀብት ለወታደራዊ ማደረጃ ዳግም ለማዋል ያለመ ነው። እንደ ማሳያም ባለፉት 4 ወራት ከመስከረም እስከ ታህሳስ ለህፃጽና ለአካባቢው ብቻ 120 ሺህ ኩንታል እህል እና 55.5 ሚሊዮን ብር መላኩ ቢረጋገጥም በክልሉ አሁንም አስከፊ ረሃብ መኖሩ እርዳታው ለታለመለት ዓላማ አለመዋሉን ያሳያል። ይህ ቡድኑ እርዳታውን ለሰራዊት ማጠናከሪያና ለፖለቲካዊ ቁማር በመጠቀም ህዝቡን ለሞት አሳልፎ መስጠቱን የሚያረጋግጥ ሲሆን ህዝቡን ለፖለቲካዊ ፍጆታ እንደ መለመኛ ካርድ ከመጠቀም ውጪ ለህይወታቸው ደንታ የሌለው መሆኑንም በግልጽ ያሳያል። ገንዘቡ ያን ሁሉ ገንዘብ ተሽጦ ወታደራዊ መሳሪያዎች ተገዝተውበታል። የሬዲዮ መገናኛ ተገዝተውበታል። ዘመናዊ ሬዲዮ መገናኛ። በሌላ በኩል ህወሓት ለትግራይ ህዝብ ደንታ እንደሌለው ከሚያሳዩ ተግባራት መካከል በህፃጽ በሰለሃላና በአድዋ ክላስተር የሚገኙ ተፈናቃዮች ለታጣቂዎች ድጋፍ ያደረጉ በሚል የዳቦ ስም መዝረፉ ተጠቃሽ ነው። እንደ ጀነራል አብርሃም ተስፋዬ ወይም ድንኩል ያሉ አካላት ቁርሴ ለሰራዊት በሚል መሳሳቻ ጥሪ የራሳቸውን የዕለት ጉርስ መመገብ የማይችሉ ተፈናቃዮችን የበሬ ሰንጋ እህል አልፎ ተርፎ የሴቶችን የንጽህና መጠበቂያ ቁሳቁሶችን እንዲያበረክቱ በማስገደድ ጾማቸውን እንዲያድሩ ለዚህም ስቃይ እንዲዳረጉ አድርገዋል። ዝገርም እዩ ምንም ዘይብልኩም ኣብዚ ኣውፊኹም ዘለኹም ኣብዚ ንሰራዊት ይቁም ዘለኹም ሓገዝ መልእኽቱ ሓድነትና ከም ሓፂን እናደልደለ ይኸይድ ዝብል እዩ። ንሕና ኣብዚ ሓፀረ ግዜ በታ ናይ ስምምዕ ሰላም መሰረት ግዝኣትና ክምለስ ምምሕዳርና ክምለስ ተፈናቃሊና ክምለስ ክንምለስ ተኮይና እውን ንሕና መሪሕና ምምሕዳርን ሰራዊትን ምሰፅረናሉት ህዝብና ይስዕብ ይመጽእ። ዛሬ ላይ ተፈናቃዮች ተራቡ በሚል የፖለቲካ ትርፍ ለማግኘት ያዞምባ የሚያነቡት እነዚህ አካላት ትናንት ከተፈናቃዩ ጉሮሮ እየነጠቁ ሲበሉ የነበሩና ለህዝቡ ስቃይ ቀጥተኛ ተጠያቂዎች ናቸው። ይህ በእንዲህ እንዳለ በትግራይ ክልል የሚገኙ ተፈናቃዮችን ሁኔታ ለመመልከት የሚመጡ ዓለም አቀፍ አካላት እውነተኛውን መከራ እንዲያዩ በህወሓት አማካኝነት ከፍተኛ ጫናና እገዳ እየተደረገባቸው ይገኛል። የአይዲፒ አስተባባሪዎች ላይም ጫና እያደረገ ነው። ቡድኑ የተፈናቃዮችን ረሃብና መከራ ለፖለቲካዊ ትርፍ መጠቀሚያ እያደረገው ሲሆን ዜጎች ወደ ቀያቸው ተመልሰው ቋሚ መፍትሄ እንዳያገኙ እንቅፋት ሆኗል። ኢትዮጵያ ለገዛ ወገኖቿ ብቻ ሳይሆን ለሌሎችም የመትረፍ አቅም ቢኖራትም በትግራይ ህዝብ ስቃይ ላይ የሚነግደው ህወሓት ግን ለችግሩ መላ መፈለግን ሳይሆን ስቃዩን ለፖለቲካ ስልት መዋሉን በመምረጡ እንቅፋት ሆኗል። ስለሆነም ህወሓት የሚባል ኋላ ቀር ጓንጩር ስብስብ የትግራይ ህዝብን የፖለቲካ መቆመሪያ ማድረጉን እንዲያቆም ከተደረገ ትግራይ ውስጥ ረሃብን ታሪክ ማድረግ እጅግ በጣም ቀላል ነው። ስለሆነም ይህ ሐሳቡን እንዲሆን ህወሓት ከትግራይ ምድር በአፋጣኝ መጥፋት አለበት።